ትንሳኤ አነቃቂ ንግግር አይደለም፣ እምነት ነው። ትንሳኤ ደማቅ ብርሃን ነው። ትንሳኤ ህይወት ነው። እኛ የምናመልከው ጌታ ሞት ሁሉን የሚውጥ ነው። ተስፋ ማጣት ነው። መረበሽ ነው። ሰላም ማጣት ነው። መቦስበስን ያላየ ነው። ሞት ሊይዘው ዘንድ ያልቻለ ነው። ትንሳኤ ምን አመጣልን? አንዳንድ ሳሙናዎች አንዳንድ የማያስለቅቁት ቆሻሻ አለ አይደለም? አይ ይሄንን በእንትን ዘብዝፈው ይሄንን በእንደዛኛው አድርገው ብለን ምን ነው? የኢየሱስ ክርስቶስ ደም የማያነጻው የትኛውም አይነት ኃጢአት የለም ሰው ይሄንን የማድረግ ተስፋ ይሄንን የማድረግ አቅም ይሄንን የማድረግ ነገር የሰጠን ኢየሱስ ክርስቶስ ከሙታን በመነሳት ያገኘነው ይሄንን ነው። ለኛም ከኃጢአት ለመንጻታችን ጋራንታችን የክርስቶስ መነሳት ነው። ኢየሱስ ሞትን ድል አድርጎ ስለተነሳ የኃጢአት ኃይል የሆነውን ሞትን ስላሸነፈ ይሄንን የኃጢአት ኃይል በማሸነፉ ምክንያት እኛ ጸድቀናል። ይሄንን ማረጋገጫችን ደግሞ የጌታ ኢየሱስ ከሙታን መነሳቱ ነው። አሁን ግን ክርስቶስ ምን ላሉት ላንቀላፉት ምን በኩራት ሆኖ ከሙታን ተነስቷል። ሞቱ በሰው በኩል ስለመጣ ትንሳኤ ሙታን በሰው በኩል ሆኗል አለ። በኩራት ነው እሱ። ትንሳኤ ራሱ ኢየሱስ ነው፣ ቀን አይደለም። የተለየ የትንሳኤ ቀን ኖሮ ምናምን የምታከብረው ነገር አለ። ራሱ ኢየሱስ ትንሳኤ ነው፣ ራሱ ማንነቱ ፊክሽን አይደለም። እኛ ከክርስቶስ ጋር ነገ ሲመጣ በክብር እንደምንኖር ማረጋገጫ ነው። ስለዚህ ተስፋ ያለው ህይወት አለን። በምኑ? ኢየሱስ ክርስቶስ ከሙታን በመነሳት። ያለ ትንሳኤ አሁን የምንዘምረው ዝማሬ ከንቱ ነው። ያለ ትንሳኤ የሞተ ጌታ እናመልክም። እኛ ከሙታን መካከል የተነሳ በእግዚአብሔር አብ ቀኝ ያለ እርሱን ነው የምናመልከው። ራሱ እግዚአብሔር የሆነ እርሱን ነው የምናመልከው። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ፍጹም ጸጋና ሰላም ለእናንተ ይሁን። እንደምን ከርማችኋል? ጌታ ይመስገን። ባሳለፍነው ሳምንት እንደምታውቁት በእውነት አምድ የዩቲዩብ ቻናል ጌታ ኢየሱስ ለምን ሞተ በሚል ርዕስ በተደጋጋሚ ወይም በየቀኑ አምስቱንም ቀን የተለያየ ፕሮግራም እያዘጋጀን ውይይቶችን እያሰናዳን ወደ እናንተ ስናቀርብ ነበረ። ዛሬ ክርስትናው ማዕከላዊ ትምህርት የሆነውን ሌላኛውን ደግሞ የጌታችን ኢየሱስ ክርስቶስን የማዳን ገጽታ ወይንም ደግሞ የትንሳኤውን እውነት በፊታችሁ ልናውጅ ደግሞ ዛሬም እንደገና በተመሳሳይ ሁኔታ ተገናኝተናል። ጌታን ስለ ሁሉ እናመሰግናለን። እንደምታውቁት ትንሳኤ የቤተ ክርስቲያን መሰረት ነው። ትንሳኤ የክርስትናው ማዕከል ነው። ኢየሱስ ክርስቶስ ሞተ ብቻ ብለን ብናበቃ መልእክታችን ሙሉ አይሆንም። ኢየሱስ ክርስቶስ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሳኤ ሙታን ደግሞ በእርሱ በክርስቶስ ኢየሱስ በሁለተኛው አዳም በኩል ሆኗል። እኛ ሁላችን እንድንድን ኢየሱስ ስለ ጽድቃችን ከሞት ተነስቷል። ክብር ለእግዚአብሔር ይሁን። ይህንን ታላቅ እውነት ነው ዛሬ ልናውጅ በፊታችሁ ያለ ነው። ይሄ በዘመናት ሁሉ መካከል የማይደበዝዝ እንደ ጠዋት ጮራ እየፈነጠቀ መሄድ ብዙዎችን ከሞት የማንሳት ኃይል ያለውን ድንቅ እውነት በፊታችሁ ልናውጅ አለን። ስለ ሁሉ እግዚአብሔር የተባረከ ይሁን። አንድ የመጽሐፍ ቅዱስ ክፍል አንብበን እንጀምራለን። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ እንዲህ ይላል። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለው ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኳችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያም ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያ ያዩኛል አላቸው ይለናል ቅዱስ ቃሉ። ስለ ቃሉ ጌታ አምላካችን የተባረከ ይሁን። የተወደዳችሁ ቅዱሳን ትንሳኤ
ታሪክ ያለፈበት እውነት አይደለም። ትንሣኤ ደማቅ ብርሃን ነው። ትንሣኤ ሕይወት ነው። ዛሬም ቢሆን ትንሣኤ ለሚያምኑ ሁሉ የሆነ የጽድቃቸው መሰረት ነው። ላመንን በክርስቶስ ኢየሱስ የዘላለም ሕይወትን ላገኘን ለኛ ትንሣኤ የጽድቃችን መሰረት ነው። መጽሐፍ ቅዱሳችን በተለይ የሐዲስ ኪዳን መጽሐፍት ይህንን ታላቅ እውነት በብርቱ ይናገሩታል። ወንጌላት ጌታችን ኢየሱስ ከሞት ከተነሳ በኋላ ወደ ክብር ካረገ በኋላም የተጻፉ መጽሐፍት ናቸው። ይህም በወንጌላቱ ውስጥ ጌታችን ኢየሱስ ክርስቶስ በሰማይ ያለ እና በሰማይ የሚገዛ ገዢ፣ በምድርም ደግሞ ከአካሉ ከቤተ ክርስቲያን ጋር ያለ መድኃኒት መሆኑን ይናገራሉ። እንዲሁም ደግሞ የሐዋርያት ሥራ መጽሐፍ የተሰበከው ወይም የሚሰበከው ሰዎችን ሁሉ የሚያድነው ከኃጢአት ማስመለጥ የሚችለው መድኃኒት እርሱ በክብር ያለ ጌታ መሆኑን ይናገራል። እንደውም ታስታውሱ እንደሆን እስጢፋኖስ ሲወገር ያንን የክብር ጌታ በላይ አየዋለሁ በሰማይ አየዋለሁ ብሏል። እና ጌታችን ከሞት ከተነሳ በኋላ በክብር ያረገ ጌታ መሆኑን እንጂ ሞት ይዘው ዘንድ ያልቻለ ጌታ መሆኑን ይናገራሉ። የሚሰበከው ጌታ ኢየሱስም ኢየሱስ ከሙታን ምን ሆኗል ነው? ተነስቷል ነው። እግዚአብሔር ከሙታን አስነስቶታል፣ እንደ ቅድስና መንፈስ ከሙታን ተነስቷል የሚል ስብከት ነው። እንዲሁም በመልእክታት ውስጥ ብትመለከቱ እሱ ነው ያለው። በሐዋርያት ሥራ መጽሐፍም ላይ ጌታችን ኢየሱስ በሰማያት በክብር የነገሰ ንጉሥ መሆኑንና እንደገና ተመልሶ የሚመጣ ተስፋ የሚጣልበት መድኃኒት መሆኑን ነው የሚነግረን። ስለዚህ የዛሬውን መወያያ ርዕሳችንን የምናደርገው ትንሣኤ የአዲስ ሕይወት ብስራት የሚል ነው። ትንሣኤ የአዲስ ሕይወት ብስራት በሚል ርዕስ ነው የምንነጋገረው። እግዚአብሔር የተባረከ ይሁን። እንግዲህ ብስራት ማለት ምን ማለት ነው? የምስራች ማለት ነው። እና ትንሣኤ ለሰው ልጆች ሁሉ የሚሆን ምንድን ነው? የምስራች ነው። ዛሬ መርዶ ሳይሆን የምንናገረው ምንድን ነው? የምስራች ነው። መልካሙን ዜና ነው። ወንጌል ራሱም ይሄ ነው። እንደምታውቁት ዛሬ ምድራችን በብዙ ነውጥ ውስጥ ናት ያለችው። በብዙ የጦርነቱ፣ የኑሮ ውድነቱ አደል፣ የሞት መስፋፋቱ፣ የሰላም እጦቱ፣ የብዙ ነገር በብዙ መርዶ ውስጥ ናት ምድሪቱ ያለችው። ቤተ ክርስቲያን ግን አንድ የምስራች ያላት ምን የሚል? ኢየሱስ ክርስቶስ ከሙታን ተነስቷል የሚል ነው። ሞት በሕይወት ተሸንፏል የሚል ነው የምንነጋገረውና ወንድም ይስፋ ካንተ ልጀምር። ሞት ስለተሸነፈበት ስለዚህ ስለ ሐዲስ ኪዳን እውነት እስቲ አንተ ደግሞ ጸጋ አካፍለን። በጣም በእውነት የሚደንቅ የእግዚአብሔር የአደራረጉ የማዳኑ ሰዎችን ከጨለማ የማውጣቱ ዋነኛው የክርስትናው አንኳር ወይም ምሰሶ ትንሣኤው ነው። ትላንትና እንዳወራ ነው ኢየሱስ ሞተ፣ ስለ ኃጢአታችን ሞተ ብለናል። ሞተ ብለን አልቀረንም። ዛሬ ደግሞ ጌታ ተነስቷል ብለን የምስራች ደስ የሚል የምስራች ይዘን መጥተናል። ይሄም የምስራች ለሁሉ የሚሆን የምስራች ነው። ጌታ ኢየሱስ ከሙታን ተነስቷል። ከሙታን ተነስቷል። ሞት ሊይዘው አልቻለም። ታስታውሳላችሁ፣ አልዓዛር ከሞት ተነስቶ አይተናል። ጣቢታም ሞታ አይተናል። እነዚህ ግን ድጋሜ ሞተው መበስበስን ያዩ ሰዎች ናቸው። ጌታ ኢየሱስ ግን መበስበስን አላየም። ምክንያቱም ከሞት ተነስቷል ጌታ ኢየሱስ። ታስታውሳላችሁ፣ አሁን ባነበብነው መጽሐፍ ላይ በሰንበት መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለቱም ማርያም መቃብሩን ሊያዩ መጡ። እንደ ልማዳቸው በአይሁድ ልማድ መቃብርን የማየት ልማድ አላቸው። ያንን መቃብር ለማየት በመጀመሪያው ቀን ከሰንበት ማግስት በመጀመሪያው ቀን የአይሁድ ሰንበት ቅዳሜ ስለሆነ በመጀመሪያው ቀን ወደ መቃብር ስፍራው ሄዱ። አያቸው፣ እንደ ሰው ሐሳብ ጌታ ኢየሱስ በዛ አልዓዛርን ከማስነሳቱ በፊት ሕይወትና ትንሣኤ እኔ ነኝ ያላቸውን ረስተዋል። እነሱ ሞት ሊይዘው የማይችል ጌታ መሆኑን ረስተዋል። እነሱ ግን ሊያዩ ሄዱ። እንደ ሰው ሐሳብና እንደ ሰው ልማድ፣ እንደ አይሁድ ልማድ ወደ መቃብር ስፍራው ሄዱ። ግን ጌታ ኢየሱስ ከመቃብር ስፍራው አልነበረም። እንደተናገረ ተነስቷል። በዛ ስፍራ የለም። መቃብር ሊይዘው አልቻለም። እኛ የምናመልከው ጌታ መበስበስን ያላየ ነው። ሞት ሊይዘው ዘንድ ያልቻለ ነው። ጌታ ኢየሱስ ከሙታን መካከል ተነስቷል። ከሞት አይደለም የተነሳው፣ ከሙታን መካከል ብዙ ሙታን አሉ። በስፍራው ብዙ የሞቱ ሰዎች አሉ። ጠቢባን ይኖራሉ። አንቱ የተባሉ ሰዎች ይኖራሉ። አምላክ አድርገው እስኪያመልኳቸው ድረስ
ክብር ይሰጧቸው የነበሩ ሰዎች ሞተው ግን መበስበስን አይተዋል። አሁንም ከመሬት በታች አሉ። ኢየሱስ ግን መበስበስን ያላየ ወደ እግዚአብሔር አብ ያረገ በእግዚአብሔር አብ ቀኝ የተቀመጠ ስለኛ የሚማልድ ትንሣኤያችን ነው። ጌታ ኢየሱስ የትንሣኤያችን በኩር ነው አይደል? የትንሣኤያችን በኩር ነው። እኛ የምንወስደው ወይም እኛ የምናገኘው ትንሣኤ ከክርስቶስ ጋር የሚሆን ትንሣኤ ነው። ጳውሎስም እንደዛ ይለናል አይደል? በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ የትንሣኤያችን በኩር ነው፣ ዋና ነው። እርሱም በማየት ነው እኛ ትንሣኤያችን የተረጋገጠው። ስለዚህ ሞት ጨለማ ነው። ሞት ድቅድቅ ነው። ሞት ሁሉን የሚውጥ ነው። ተስፋ ማጣት ነው። መረበሽ ነው። ሰላም ማጣት ነው። ይሄንን ሊያሸንፍ ግን ጌታ ኢየሱስ በምድር ተመላልሷል። ይሄን ተመላልሶ ሞቶ በሶስተኛውም ቀን ከሙታን ተነስቷል። አሁን በመቃብር ስፍራው ላይ የለም። ሞት ይዘው ዘንድ አልቻለም። ስለዚህ እኛ የምናወራው ይሄ ጌታ ከሙታን መካከል የተነሳ የትንሣኤያችን በኩር ነው። ይሄንን የምስራች ይዘንላችሁ መተናል ማለት ነው። ዋው! እግዚአብሔር የተባረከ ይሁን። እንግዲህ ሞት እንዳልከው በዘመናት ሁሉን እየረታ ከክንዱ በታይ ሰዎችን እየቀበረ ከአዳም ጀምሮ እስከ ኢየሱስ ድረስ የሞቱ ሰዎችን በሙሉ ሞት አሸናፊ ነው። ሲያሸንፍ ነው የኖረው። ኃይሉ ኃጢአት ነው። በኃጢአት እየተጠቀመ ሕግን ደግሞ ሕግ ላላቸው ደግሞ ሕጉን እየተጠቀመ እየጣለ ሞት የሰው ልጆች ሁሉ ዕጣ ፈንታ ሆኗል። ነገር ግን ሞት ሽንፈቱን ያገኘው በምንድን ነው? በክርስቶስ ኢየሱስ ትንሣኤ ነው። ይህንን እውነት ላይ የምትጨምረዋለሁ እንድንባሩ። ተባረክ ኤርሚዬ፣ ተባረክ ይስፋዬ። ጌታ ረድቶን እንግዲህ ከክብር ንጉሥ የጀመርን ደግሞ አሁን ስለ ሞቱ አውርተን ቀጥለን ደግሞ አሁን ስለ ኢየሱስ ክርስቶስ ትንሣኤ እያወራን ነው። ትንሣኤ የክርስትና ማዕከላዊ አስተምሮ የወንጌል መሰረት ነው። ኤርሚ እንዳልከው ለዘመናት ተሸንፎ የማያውቀው ሞት ኃያላኑን፣ ጀግኖቹን፣ ጠቢባኑን በምድር ላይ አሉ የሚባሉ ታዋቂ ነገስታትን ሁሉ ውጦ ያስቀር የነበረ ሞት ኢየሱስ ክርስቶስን ውጦ ማስቀረት አልቻለም። ይስፋዬ ሲል ነበረ ኢየሱስ ክርስቶስ ከሞት አይደለም የተነሳው ከሙታን መካከል ነው እያለ ሲያነሳ ነበር። ምክንያቱም ከሞት የተነሱ ከክርስቶስ በፊት በጣም ብዙሃን ነበሩ። በዚሁ በመጽሐፍ ቅዱሳችን ተዘርዝሮ የምናገኛቸው ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ብናይ በጣም ብዙዎች ከሞት ተነስተዋል። እነዚህ ሰዎች ግን መልሰው በሞት ተሸንፈው አንቀላፍተው በስብሰው ቀርተዋል። ኢየሱስ ክርስቶስ ግን ሞት ይዞ ሊያስቀረው ያልቻለ ኃያል ሰማያዊ ንጉሥ ደግሞ አሁንም በአባቱ ቀኝ ያለ አምላክ እንደሆነ ወንጌል መልእክታትም መጽሐፍ ቅዱስም የሚነግረን እና አጠቃላይ ክርስትና መሰረታዊ ትምህርት ነው። ኢየሱስ ክርስቶስ ከሞት ካልተነሳ ስብከታችን ከንቱ እንደሆነ ነው ጳውሎስ የሚነግረን። በአንደኛ ቆሮንቶስ ምዕራፍ 5 ላይ የሚነግረን ይህንን ነው። ኢየሱስ ክርስቶስ ከሙታን ካልተነሳ ምንም ተስፋ የለን። የክርስትና ተስፋው የክርስትና መሰረቱ የኢየሱስ ክርስቶስ መነሳት ነው። ይሄ በጣም ወሳኝ ነገር ነው። ክርስትና ተስፋ እንዲኖረው ስለምንፈልግ እንደ ፊክሽን አምጥተን እኛ ጽፈነው ኦር ምናምን ወይም ደግሞ በዛ ሰዓት የነበሩ አካላት ጽፈውት አይደለም። ታውቃለህ ኤርሚዬ፣ ሂስቶሪካል ጂሰስ የሚባል ስተዲ አለ ራሱን የቻለ። ይሄ ሂስቶሪካል ጂሰስ የሚያጠኑ ሰዎች ቴዎሎጂያን አይደሉም፣ ወይም ደግሞ የስነ መለኮት መምህራንም አስተማሪዎችም አይደሉም። ነሰሰርሊ ክርስቲያንም ላይሆኑ ይችላሉ። ታሪክን ነው የሚያጠኑት። ስለዚህ ታሪካዊው ክርስቶስ በሚል ጥናት ውስጥ ኢየሱስ ክርስቶስ ከሙታን ለመነሳቱ በጣም ብዙ ማስረጃዎች ያሉበት ፋክት የሆነ ነገር ነው የምናነሳው። ግን ታሪክ ስላረጋገጠው ብቻ ሳይሆን ደግሞ መለኮታዊ መጽሐፍ የሆነው መጽሐፍ ቅዱስም የሚነግረን ይሄ ስለሆነ ነው። ስለዚህ መጽሐፉ ምንድን ነው የሚለን? ሞት ሆይ መውጊያህ የት አለ? ሲኦል ወይ ድል መንሳትስ ወዴት ነው ብለን እንድንዘምር የሆነው ኢየሱስ ክርስቶስ ከሞት በመነሳቱ ነው። ስለዚህ ኢየሱስ ክርስቶስ ከሞት ተነስቷል። ከሞት በመነሳቱ ደግሞ በእርሱ ለምናምን ለኛ ከእርሱ ጋር ወደፊት ደግሞ በሕያው ሆነን እንደምንነሳ ተስፋ እንዳለን ማረጋገጫ ስለሆነ ስሙ የተመሰገነ ይሁን። አሜን። በጣም እግዚአብሔር ይባረክ። አንድ ወንድማሩ አንተ አንድ ነገር እየተናገርክ እኔ እያሰብኩ ነበር። በኢየሱስ ሕይወት ውስጥ የሆነው ማናቸውም ነገሮች በቀጥታ ከኛ ጋር ይገናኛሉ። በቀጥታ አይደለም። ለምሳሌ ሞቱ ስንል ወይም ኢየሱስ ሞተ ስንል ለማ ሞተ ነው? ለኛ
እሱን አይደል ባለፈው ሳምንት እንዳለ ስንል የነበረው ለቤዛነት፣ ለማስተስሪያ አይደል እንዴ ለማስታረቅ ማአት ነገሮችን አንስተናል ባለፈው። ከሱ ጋር በተገናኘ አይደለም በኢየሱስ ሕይወት ውስጥ የሆነው የተከፈለው ዋጋ በሙሉ ለኛ የተከፈለው ዋጋ ነው። ስለ ጽድቅም የተከፈለው ዋጋ፣ ስለ ኃጢአትም የተከፈለው ዋጋ። ዛሬ ደግሞ ትንሣኤው በቀጥታ ከምናችን ጋር ይገናኛል ነው ከጽድቃችን ጋር። ምክንያቱም እግዚአብሔር ኃጢአት ያላወቀውን እርሱን ስለኛ በመስቀል ምን አደረገው? ኃጢአት አደረገው። የኃጢአት ዕዳ ተከፈለ። ኢየሱስ ከሙታን ባይነሳ ኑሮ የኃጢአት ዕዳ ተከፈለ እንጂ እኛ ጸደቅን ማለት አይደለም። በቀጥታ ከጽድቃችን ጋር ተገናኘ ማለት አይደለም። ስለዚህ የሱ መነሳት ነው የኛን በእግዚአብሔር ፊት መጽደቅ፣ መክበር፣ ተቀባይነት ማግኘት ሚነግረን እሱን ነው። ለዚህ ነው ትንሣኤ የሞተን ፍርሃት ገለበጠው፣ ከስሩ ነው የናደው። እንዴ ዕብራውያን ምዕራፍ 2 ላይ ልጆቹ በስጋና በደም ስለሚካፈሉ የሚል አንድ ቃል አለ አይደል? ዕብራውያን ምዕራፍ 2 ቁጥር 14 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ይልና በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ምን ይሉ ይታሰሩ የነበሩትን ሁሉ ምን እንዲያደርግ ነፃ እንዲያወጣ ተብሏል። ስለዚህ ኢየሱስ ስለ ኃጢአታችን በቀራንዮ መስቀል ላይ ተሰቀለ። ቅድስት ነፍሱን ሰጠ አሳልፎ አይደል? ያ የኃጢአት ዕዳ መከፈሉን ያየን። በትንሣኤው ደግሞ የእግዚአብሔር ጽድቅ ማግኘታችን ነው የተረጋገጠው። ከአንደኛ ቆሮንቶስ ምዕራፍ 15 ማየት እንችላለን። በዚሁ አያይዘን ትንሣኤ ምን አመጣልን ብሎ አንድ ሰው ቢናገር በዚሁ አያይዘን ይህንኑ ሐሳብ በጣም ሰፋ አድርገን እንድናየው ነው እንድማሩ። ትንሣኤ ምን አመጣልን፣ ትንሣኤ ለእኔ ምን አመጣልኝ ቢል አንድ ሰው ያመጣለትን እስቲ እንነጋገር። እንግዲህ ኢየሱስ ክርስቶስ ስለ ኃጢአታችን ሞቶ ደግሞ እኛን ስለማጽደቅ ከሙታን ተነስቷል። ስለዚህ የመጀመሪያው ያገኘነው ነገር መጽደቅ ነው። ምክንያቱም ሰው ያለ ኢየሱስ ክርስቶስ መነሳት ጽድቅ የሚባል ነገር አይኖረውም። ስለዚህ በእግዚአብሔር ፊት ስቲል በኩነኔ ነበር የሚኖረው። አሁን እኛ በክርስቶስ ሆነን ያለ ኩነኔ የሆነው ኢየሱስ ክርስቶስ ከሙታን ተነስቶ አሁን በአባቱ ቀኝ ባለበት በዛ ተሰውረን ስላለን ነው። ኢየሱስ ክርስቶስ በአባቱ ቀኝ ባለበት በዛ እኛም አብረን ስላለን ነው። ስለዚህ የመጀመሪያው ነገር ያገኘነው በኢየሱስ ክርስቶስ ከሙታን መነሳት የጸደቀ ማንነትና የጸደቀ ሕይወት ነው። ስለዚህ በጌታ ፊት ያለ ነቀፋ እናንተን ነውርና ነቀፋ የሌላችሁ አድርጎ ያቀርብ ዘንድ እንደሚል ያቀረበን ከሙታን ተነስቶ ቀረበን። በሰማያዊው መቅደስ አንድ ጊዜ ደሙን ይዞ ገብቶ እኛ የምንጸድቅበትን ማስተሰሪያ ያደረገ። ስለዚህ አሁን እኛ በአብ ፊት ያለ ነቀፋ ማለት ለምሳሌ አሁን ሁላችንም እዚህ ነጭ ልብስ ለብሰን ተቀምጠናል። ስለዚህ አንድ ቦታ ጋር እዚህ ስቴን የተደረገ ቢኖር በዚህ በካሜራው ይታያል። ያ ነገር ሊሸፈን አይችልም በሰው አይን እንኳን። ሊትራሊ በእግዚአብሔር የጽድቅ አደባባይና በእግዚአብሔር የጽድቅ ዙፋን ፊት ሰዎች ስንታይ ከኃጢአት አንጻር ከበረዶ የነጻን እንድንሆን በቃ ንጹህ ወይም ደግሞ ኤርሚ ብዙ ጊዜ ትላለ ይሄ ነፃ የሚለው ከፍርድ ቤት ጋር የተያያዘ ነው። ኢቭን ወንጌላውያኑም ሲጽፉት መልእክት የጻፉልንም ሰዎች ሲጽፉት ሂደቱን አንድ ሰው ፍርድ ቤት ተከሶ ሲቀርብ ካለ ሂደት ጋር ነው የሚያቀርቡትና ዳኛው የከሳሽን ማስረጃ ካየ በኋላ ከዛ ደግሞ የተከሳሽን የጠበቃ ማስረጃ ያይና ከዛ ፍርድ ይሰጣል። ስለዚህ ነፃ የሚል ውሳኔ ወስኖ መዶሻውን ሲመታ ያለ ነገር ነው ብሎ ኤርሚ ብዙ ጊዜ ይናገራል። ልክ እንደዛ ማለት ነው። አንዳች የሚያስከስሰን የሚያስነቅፈን ነገር የሚያስኮንን ነገር እስከማይኖር ድረስ አሁን በእግዚአብሔር ፊት ያለ ነቀፋ እንድንሆን አድርጎናል። ስለዚህ ኢየሱስ ክርስቶስ ሲሞት ለኃጢአታችን ዋጋ ከፈለ፣ ሲነሳ ደግሞ ስለ ጽድቃችን ያለው ነገር ማረጋገጫ ሆኖ በሰማይ ተቀመጠ። ስለዚህ አንደኛው ያለ ነቀፋ መሆናችን ነው። ሁለተኛው አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን ብናነበው እንችላለን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እርፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ተስፋ ያለው ሕይወት ነው። ተስፋ ያለው ሕይወት ነው ማለት ዛሬ ላይ ሆነን
ነገን እርግጠኛ የምንሆንበት ህይወት ማለት ነው። ዛሬ ላይ ሆነን ስለ ነገ በድንግዝግዝ አይደለም ያለ ነው። ነገ ከእግዚአብሔር ጋር በክብር እንደምንኖር ማረጋገጫ አለ። ለምን ሲባል ኢየሱስ ክርስቶስ ከመሞቱ በፊት ወደ ሞቱ እየሄደ ባለበት ጊዜ ዮሐንስ ወንጌል ላይ ነግሮናል አይደል? ወደ አባቴ ዘንድ እሄዳለሁ አጽናኙም ደግሞ ይመጣልና በአባቴ ቤት ብዙ መኖሪያ ያለ አዘጋጅ መጥቼም ወስዳቸዋለሁ ብሎ ነግሮናል። ስለዚህ ነገ ዛሬ ላይ ተስፋው የተረጋገጠ የተጨበጠ ነው። ፊክሽን አይደለም። እኛ ከክርስቶስ ጋር ነገ ሲመጣ በክብር እንደምንኖር ማረጋገጫ ነው። ስለዚህ ተስፋ ያለው ህይወት አለን። በምኑ? ኢየሱስ ክርስቶስ ከሙታን በመነሳቱ። ክርስቶስ ከሙታን ባይነሳ ኖሮ ኦልሬዲ የነገረን ነገር ለመፈጸሙ ምንም ማረጋገጫ አልነበረን። ነገር ግን ከሙታን ሲነሳ ለነገረን ነገር ማረጋገጫ ሆነ። ወደ አባቱ እንደሚሄድ በአባቱ ቤት ብዙ መኖሪያ እንዳለ ስፍራን እንደሚያዘጋጅልን መጥቶም እንደሚወስደን የነገረን ህይወት ህያው ነው። ህያው ማለት ተጨባጭ ማለት ነው። ታንጀብል ነው። ዝም ብሎ በድንግዝግዝ ያለ የማይጨበጥ የማይዳሰስ ነገር አይደለም። ዛሬ ላይ ሆነን መንፈስ ቅዱስን እንደ መያዣ እንደ ቀብድ የሰጠን በዛ ተማምነን እንድንኖር ሊያደርገን ነው። ስለዚህ ይሄ ህያው የሆነ ተጨባጭ ነው። ሁለተኛ የማይጠፋ ነው። የማይጠፋ ነው። ይሄ የማይጠፋ ህይወት ኢየሱስ ክርስቶስ በመነሳቱ ከሙታን በመነሳቱ የተረጋገጠ ነው። ጴጥሮስ የሚነግረን እሱ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ብሎ ለማይጠፋ አይጠፋም። ይሄ ህይወት መጥፋት የሌለበት ህይወት ነው። ብዙ ጊዜ እንላለን አሁንም በሞት ፍርሃት ውስጥ ያሉ አሉ። ሰዎችን በሞት ፍርሃት ውስጥ የሚያስቀምጥ ትምህርት የሚያስተምሩ አሉ። ክርስትና ውስጥ ኖረው በክርስቶስ አምነዋል ተብለው በሚታመን ማህበረሰብ ውስጥ መምህራን መድረክ ላይ ወጥተው መጥፋትን የሚሰብኩ የሚያስተምሩ አሉ። ነገር ግን መጥፋት የሌለበት ህይወት ነው። ይሄ የሆነው ኢየሱስ ክርስቶስ ሞቶ ዋጋችንን ከፍሎ በመነሳቱ ደግሞ ማረጋገጫውን ስለሰጠን ነው። ኢየሱስ ክርስቶስ ከሞት የተነሳው ይህንንም ነገር ሊሰጠን ነው። ሌላኛው ይሄ ህይወት እድፈት የሌለበት ነው። ቅድም ብለናል። ነቀፋ ከሌለው ህይወት ጋር እድፈት የለበትም። እድፈት የለበትም ማለት አንድ ሰው በማይለቅ እድፍ ውስጥ አይደለም የሚቆየው። ሰው ሲቆሽሽ ሄዶ ታጥቦ እንደሚነጻ ሁሉ እኛ ደግሞ በልጁ በኢየሱስ ክርስቶስ ያመንን ብንወድቅ የምንነሳበት፣ ብንሳሳት የምንመለስበት፣ ብንቆሽሽ የምንታጠብበት ሕያው ሳሙና የክርስቶስ ደም አለ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 የሚነግረን ይሄንን ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይሄ የኢየሱስ ክርስቶስ ደም የማያነጻው ኃጢአት የለም። ሰካሩን እያነጻ ዘማዊውን የማያነጻ አንዳንድ ሳሙናዎች አንዳንድ የማያስለቅቁት ቆሻሻ አለ እኮ አይደለም። ይሄንን በእንትን ዘብዝፈው ይሄንን በእንደዛኛው አድርገው ብለን ምን ነው? የኢየሱስ ክርስቶስ ደም የማያነጻው የትኛውም አይነት ኃጢአት የለም። ሰው ይሄንን የማድረግ ተስፋ፣ ይሄንን የማድረግ አቅም፣ ይሄንን የማድረግ ነገር የሰጠን ኢየሱስ ክርስቶስ ከሙታን በመነሳት ያገኘነው ይሄንን ነው። ሌላኛው አያልፍም። አሜን። የማያልፍ ርስት ሊትራሊ ማለት እዚህ ምድር ላይ ሰዎች ርስት ቢኖረን፣ እዚህ ምድር ላይ ሰዎች የሆነ ነገር ቢኖረን ያልፋል። በብዙ ምክንያቶች ያልፋል። በብዙ ምክንያቶች ይቀየራል። የያዝናቸውን ነገሮች በብዙ ምክንያቶች እናጣቸዋለን። የኛ የነበሩ ነገሮች በብዙ ምክንያት የሌላ ሊሆኑ ይችላሉ። አለን የምንለው ነገር በአይን ጥቅሻ የለንም ብለን ልንደመድም በሚያስችል ሁኔታ ሊሆን ይችላል። በኢየሱስ ክርስቶስ መሞትና ከሙታን በመነሳቱ ግን ያገኘነው ርስት የማያልፍ ነው። ፎር ኢተርኒቲ ለዘለዓለም ነው ያ ርስት ለኛ። ለዘለዓለም ነው ያ ህይወት ለኛ። ለዘለዓለም ነው ከእግዚአብሔር መገኘት ውስጥ መኖራችን። አዳም በእግዚአብሔር መገኘት ውስጥ ለጥቂት ጊዜ ነበር የነበረው እስኪወድቅ ድረስ። አሁን መውጣት የሌለበት አዳም ከገነት ወጥቷል። እኛ እግዚአብሔር ካለበት ዘላለማዊ ህልውናና ዘላለማዊ ህይወት ላንወጣ የማያልፍ ርስት ኢየሱስ ክርስቶስ ከሞት በመነሳቱ ይህንን ያገኘ። እግዚአብሔር ይባረክ። ወንድሜ በጣም ጥሩ ሐሳብ ነው ያነሳው። እግዚአብሔር ይባርክ። እንግዲህ ትንሣኤ ወይም በትንሣኤ የተገኘውን ድል እያነሳን ያለ ነው። ከኃጢአት ነፃ መውጣት ወይም አንድ በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ ሲያምን የኃጢአት ዕዳው ምን ሆኗል? ተከፍሏል ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 15
የኢየሱስ ክርስቶስን ትንሣኤ በሞገተበት ክፍል ውስጥ ማለት ትንሣኤ የለም የሚሉትን የሞገተበት ክፍል ነው። በዚያ ክፍል ውስጥ አንድ የሚያነሳው የሙግት ነጥብ እኛ ሐሰተኛ የእግዚአብሔር ምስክሮች ነን የሚለውን አንዱን ነው አይደል? ክርስቶስ ካልተነሳ እግዚአብሔር አስነስቶታል ማለታችን ሐሰተኛ የእግዚአብሔር ምስክሮች ነን ይለና ክርስቶስ ካልተነሳ እስካሁን በኃጢአታችን አለና ይላል። ማለት ክርስቶስ ከሙታን ተነስቷል ብሎ ማመን ከኃጢአት እድፍ ምን ያደርጋል? ያነጻል ማለት ነው። አሁን በሮሜ መልእክት ምዕራፍ 4 ላይ ሐዋርያው ጳውሎስ ጽድቅ የሚገኝበትን እውነት በተናገረበት ክፍል እንደዚህ ብሎ መጨረሻውን ይናገራል። አብርሃም ስለኛው ነው ምናምን ይልና እዛ ቁጥር 24 25 ላይ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን ይልና እኛን ምን ስለማጽደቅም የተነሳውን ጌታችንን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ይላል። ስለዚህ የኢየሱስ ክርስቶስ ትንሣኤ የኃጢአት ዕዳ መከፈሉን ብቻም ሳይሆን እኛ በእግዚአብሔር ዘንድ ጻድቅ ሆነን መቆጠራችንን የምናውቅበት ድንቅ እውነት ነው። ስለዚህ ኢየሱስ ከሙታን ሲነሳ ዕዳ ተከፍሏል ብቻም ሳይሆን በእርሱ ጽድቃችን ምን ሆኗል? ተረጋግጧል። ይህንን ደጋግመን ነው የምናነሳው። በኢየሱስ ትንሣኤ ጽድቃችን ተረጋግጧል። በዚህ ነገር ላይ የምትጨምረዋለሁ እንደሚስፋ ጸጋ ይብዛላችሁ። በጣም ደስ የሚል ውይይት ነው። ምክንያቱም ዋናው እና የክርስትና አንኳሩ ይሄው ስለሆነ በእንደዚህ አይነት መልኩ ስለዚህ እውነት ማውራታችን በጣም ተገቢና እውነታም ነው እና ኤርሚያንተ ያነሳው በዚህ በሮሜ መልእክት ምዕራፍ 4 ላይ ቁጥር 25 እና 24 ላይ ያለውን ቃል ሳነሳ ስለ እኛም ነው ካለ በኋላ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ ከሙታን የተነሳው እርሱም ጌታ ኢየሱስ ክርስቶስ ነው። እንደ ቅድስና መንፈስ ጳውሎስ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይለናል እና ምዕራፍ 1 ላይ እና እንደ ቅድስና መንፈስ ከሙታን የተነሳ ነው። ቅድም እንዳለው ባርሻም እያለው እንደነበረው አሁን የኛን ኃጢአት ይዞ ነው ጌታ ኢየሱስ መስቀል ላይ የወጣው። ምን ለማድረግ? ይሄንን ኃጢአት ዋጋ ለመክፈል፣ ለዚህ ኃጢአት ዋጋ ለመክፈል። ስለዚህ እኛ የምንኖረው ኑሮ ወይም እኛ የምንኖረው ይሄ ህይወት ዋጋ የተከፈለበት ህይወት ነው። ዋጋ የተከፈለበት ለኃጢአት ላንገዛ፣ ኃጢአት እኛን ላይገዛን፣ የኃጢአት ኃይል ደግሞ በእኛ ላይ ላይሰለጥን ዋጋ ተከፍሏል። ይሄም ዋጋ ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋውን ከፍሏል። ይሄንን በምን እናረጋግጣለን? ጌታ ኢየሱስ ክርስቶስ ከሙታን ተነስቷል። ማረጋገጫችን ይሄ ነው። ድጋሜ ወቀሳ ወደኛ ላይመጣ፣ የኃጢአት ፍርድ ወደኛ ላይመጣ ጌታ ኢየሱስ ያንን ኃጢአት ዋጋ ከፍሎ አልፏል። ይሄ ማረጋገጫችን ነው። እንዴት ነው? አንድ ሰው ተከሶ ፍርድ ቤት ቅጣቱን ከወሰደ በኋላ ነፃ ነህ የሚል የሆነ ጋራንቲ ይሰጠዋል። ለኛም ከኃጢአት ለመንጻታችን ጋራንታችን የክርስቶስ መነሳት ነው። ኢየሱስ ሞትን ድል አድርጎ ስለተነሳ የኃጢአት ኃይል የሆነውን ሞትን ስላሸነፈ ይሄንን የኃጢአት ኃይል በማሸነፉ ምክንያት እኛ ጸድቀናል። ይሄንን ማረጋገጫችን ደግሞ የጌታ ኢየሱስ ከሙታን መነሳቱ ነው ማለት ነው። ስለዚህ እኛ የጸደቅንበት ማንነት ኢየሱስ ከሙታን መነሳቱ ነው። ዝም ብለን አይደለም ጸደቅን ስንል፣ ዝም ብለን ወይም ትምክህት አይደለም፣ የተከፈለ ዋጋ ስላለ ነው። ወይም እብሪት ይዞን አይደለም ጸድቀናል ድነናል እኛ ስንል የተከፈለ ዋጋ ስላለ ነው። ከጀርባ ጌታ ኢየሱስ የከፈለው ዋጋ ስላለ ነው። በዛ ተማምነን በዛ ተኩራርተን እኛ ጸድቀናል እንላለን ወይም ድነናል እንላለን፣ ከሚመጣው ቁጣ ተርፈናል እንላለን ማለት ነው። እግዚአብሔር ይባርክ። ይስፋዬ አንተ ያልክ አንድ ነገር እያሰብኩ ነበር በአእምሮዬ ውስጥ። ይሄ ለምሳሌ የመጽደቃችን ማረጋገጫ ነው ብለናል ደጋግመን። ጸደቅን የሚለውን ቃል ስንደጋግም ምን ማለታችን እንደሆነ በጣም ኮንሰርን ማድረግ አለብን እሱ ላይ። ምክንያቱም የክርስትና ዋና ትምህርት ስለሆነ። ለምሳሌ ሐዋርያ ማነው አባታችን አብርሃም እንዴት ጸደቀ? በእምነት ጸደቀ አይደል? ምን ብሎ ጸደቀ? ተመልከት። አብርሃም ምዕራፍ 1 ላይ ምዕራፍ 4 ቁጥር 1 አባታችን የሆነ አብርሃም እንዴት ጸደቀ እንላለን ይልና ማነው እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለው ይልና ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ብሎ የአብርሃምን ጽድቅ መሰረቱን ምን ያደርገዋል? እምነት ያደርገዋል።
አሁን ቁጥር 4 ነው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። እኛ ያመንነው ይህንን ጌታ ነው። ልብ በል፣ በክርስቶስ ኢየሱስ በማመን ጽድቅ ይገኛል ነው የእግዚአብሔር ቃል ትምህርቱ እሱ ስለሆነ ነው። ማለት ጽድቅ ማለት በእግዚአብሔር ፊት ያለ ተጠያቂነት መሆን፣ ነፃ መሆን፣ ከፍርድ ነፃ መውጣት ማለት ነው። መጽደቅ ማለት ከፍርድ ነፃ መውጣት ማለት ለኛ እንዴት ነው ከፍርድ ነፃ የምንሆነው? እኛ እኮ ከፍጥረታችን የቁጣ ልጆች ነን። እኛ እኮ ኃጢአተኞች ነን። እኛ እኮ የበደለው የአዳም ልጆች ነን። በሐሳባችን የእግዚአብሔር ጠላቶች የነበርን ነን። ኢየሱስ እርሱ ስለ ኃጢአታችን ሞቷል። እግዚአብሔር የሁላችንንም በደል በእርሱ ላይ አኑሮ አይደል ኃጢአትን ቀጣው። ልውውጥ ተከናወነ። ትልቁ ልውውጥ ወይም ታላቁ ልውውጥ ምንድን ነው? እኛ በእርሱ ቦታ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት ያደረገው። ምክንያቱም የተገለጠው በስጋ የተገለጠው የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። ኤፌሶን ምዕራፍ 3 የሚነግረን እሱን ነው። የእግዚአብሔር ጽድቅ ተገለጠ። ስለዚህ ይሄ የእግዚአብሔር ጽድቅ ደግሞ ከሙታን ምን ሆነ? ተነሳ። እንደ ቅድስና መንፈስ በኃይል የእግዚአብሔር ልጅ ሆኖ ተገለጠ። ይሄ በኃይል የእግዚአብሔር ልጅ ሆኖ ተገለጠ ማለት ትንሣኤው የእግዚአብሔር ልጅ አደረገው ሳይሆን ከሙታን መነሳቱ የእግዚአብሔር ልጅነቱን አረጋገጠው። የእግዚአብሔር ልጅ መሆኑ ተረጋገጠ በትንሣኤ። ስለዚህ በሱ የሚያምን የዘላለም ሕይወት አለው። ይሄ ታላቅ እውነት ነው። በጣም ታላቅ እውነት ነው። ከዚህ የትንሣኤ እውነት ሳንወጣ ክርስቲያኖች ምን አገኘን ከክርስቶስ ትንሣኤ? እንጨምር፣ ትንሽ እንጨምር። ሌላ ተስፋ፣ ሌላ ዋስትና ደግሞ አለን። ዘርፈ ብዙ ነው የትንሣኤው ጥቅም ለኛ ከኛ ጋር ሲገናኝ። ወንድም ባህር ውስጥ ካንተ ጋር ደግሞ አዲስ ፍጥረት ለሆንን ለኛ ያገኘነው ነገር በጣም ብዙ ነው። እዚህ እየነካካ ነው እያነሳን ያለ ነው። በጣም ታውርቶ የማያልቅ ሐሴት እዳ ደግሞ ሰዎችን ወደዚህ የሚጠራ የሚስብ ደግሞ ወደፊትም ለመቀጠላቸው ደግሞ ማስተማመኛ የሆነው እርሱ ስለሆነ ማለት ነው። ይሄ ኃጢአት የሚባለው ነገር ላይ ከዚህ በፊት አቅም አልነበረን። ታውቃላችሁ ማለት ፍቃዳችንም ማንነታችንም ለዚህ ለኃጢአት ወይም ደግሞ በዚህ ዓለም ላይ ለሚሰራ አለቃ ወይም ለዛ ገዢ ኤፌሶን የሚነግረን እሱ ነው አይደለ? በቃ የታዘዘን የተሰጠን ነበር። ቲቶ ምዕራፍ 3ንም ብናይን ነው የሚነግረው። እንደው ስለ መታዘዝ፣ ስለ መዋደድ፣ ስለ ማፍቀር ምናምን ይነግርና ይህንን የምናደርገው ለማያምኑትም ጭምር መሆን እንዳለብን ይነግረንና እኛም በፊት ልክ እንደነሱ እንደነበርን የምንጣላ፣ የምንጠላላ፣ ሐሜተኞች፣ ከዳተኞች ምናምን ክፉዎች ምናምን እያለ ነው የሚያወራው። ይሄ ሊትራሊ ማንነታችን የነበርን ሰዎች አውቶማቲካሊ ከዚህ ወተን አሁን የምናፈቅር፣ የምንዋደድ፣ የሚጠሉንን የምንመርቅ፣ የምንባርክ የፍቅር ሰዎች ሆነናል። ፍቅር ከሆነው ከእግዚአብሔር ቀድተን በጨለማ ላይ የምናበራ ብርሃን ሆነናል። ብርሃን ከሆነው ከእግዚአብሔር ብርሃን ልክ ጨረቃ ከፀሐይ ወስዳ እንደምታበራ ልክ እንደዚሁ ከብርሃን ባለቤትና ብርሃን ከሆነው ከእግዚአብሔር ወስደን ጨለማው ዓለም ላይ የምናበራ ብርሃኖች ሆነናል። ይሄ የሆነው ኃጢአት ሰዎችን የሚገዛበት ኃይሉን በክርስቶስ ስላጣ ነው። የኃጢአት ኃይል የነበረው ሕግ ነው። በሕግ እና በትእዛዛት የተጻፈውን ዕዳ በመስቀል ጠርቆ ከመንገድ አስወገደውና ድል በመንሳቱ እኛን በአደባባይ ያዞረናል አይደለ? ይሄ ድል የመንሳት ህይወት ቆላስይስ ምዕራፍ 2 ከቁጥር 14 እስከ 15 ብናነብ ይሄን ነው የሚነግረን። ይሄ ድል የመንሳት ህይወት በምን ላይ ነው? በኃጢአት ላይ። ኃጢአትን ድል መንሳት የማንችል ሰዎች ነበርን። ለፍቃዱ ለትእዛዙ የተገዛን ተላልፈን የተሰጠን ነበር። ኤርሚ ሲል ነበረ ከፍጥረታችን የቁጣ ልጆች ነን፣ በኃጢአት ተጸንሰን ተወልደናል። ስለዚህ ማንነታችን ያ ነው ማለት የሁል ጊዜ ኃጢአተኞች ነን፣ የሁል ጊዜ ወንጀለኞች ነን፣ የሁል ጊዜ ውሸተኞች ነን። መልካምነት የሚባል ነገር ማንነታችን አልነበረም። አሁን ይሄ ተቀየረና ይሄ የነበረው ማንነታችን በሌላ ተቀይሮ ኃጢአት የሚባል ነገር ላይገዛን
ውሸት የሚባል ነገር ላይገዛን አይነካንም አይደለም አይንዱ እናሸንፏል። የማሸነፍ አቅም በፊት አቅም አልነበረንም። ትእዛዙን የነበረው ይሄ ትእዛዝ ጸጋ ያልነበረበት ትእዛዝ አድርግ አታድርግ የሚል ብቻ ደግሞ የሚኮንና የሚከስ ነው። ያለማድረግን አቅም የማይሰጥ አለማድረግ የማያስችል ፊት ለፊት እናየዋለን አታድርግ እያለን እንላተማለን እያደረግን የክስ መዝገብ ነው የነበረው በእኛ ህይወት ውስጥ። ኢየሱስ ክርስቶስ ግን ከሙታን በመነሳቱ ይሄንን ነው ጠርቆ በመስቀል ከመንገድ ዘወር ያደረገው። ስለዚህ አለቅነት ስልጣናትን እንዳለ ገፎ ይሄንን በማድረግ በእኛ ላይ አለቃ የነበረ ሞት፣ ይሄንን በማድረግ በእኛ ላይ ገዝፎ የነበረ ኃጢአት የሚባለውን ነገር ከመንገድ አስወገደው። ስለዚህ ድል በመንሳት የምንመላለስበትን ህይወት ሰጥቶናል። ለምን ሲባል ኃጢአትን ያለማድረግ አቅም አገኘ። ከጸጋው የተነሳ ህግ በሙሴ ተሰጥቶ ነበረ። ጸጋው በክርስቶስ በኩል ተገለጠ ሆነና ያ ጸጋ በእኛ ውስጥ ምንን ይሰራል? ዓለማዊ ምኞትን እና ኃጢአተኝነትን የሚያስክድ ሆነ። በፊት እኮ ጽድቅን ነበር የምንክደው። ለምን? ከጽድቅ በተቃራኒ ነን፣ ከእግዚአብሔር በተቃራኒ ነን ያለ ነው። አሁንስ ከኃጢአት በተቃራኒና ከዓለም በተቃራኒ። ጳውሎስ እንደዚህ ነው እኮ እያለ ያለው። አሁን እኔ ለዓለም ሞቼ ይሄ እሱ ለዓለም የሞተበት ዓለምም ለሱ የሞተበት ይሄ ህይወት በክርስቶስ የተገኘ ነው። በመስቀሉ ሞት የተገኘ ከዛ ደግሞ በትንሳኤው የተረጋገጠ ህይወት ነው። ትንሳኤው የሰጠን ድል የመንሳት ህይወት ነው። የአሸናፊነት ህይወት ነው። አሁን በክርስቶስ አሸናፊዎች ነን። ከአሸናፊዎች ሁሉ እንበልጣለን ነው የሚለው። ይሄ ህይወት ነው የተሰጠን። እግዚአብሔር ይባረክ። ተባረኩ። ባርሻ በጣም ጸጋ ይብዛለህ። በጣም ተባረክ በእውነት። እንግዲህ ስለ ጌታ ኢየሱስ ትንሳኤ ነው እያወራን ያለ ነው። እንግዲህ ትንሳኤው በቅድም እያልን እንደነበረው ዋናችን ነው። ታውቃላችሁ እንግዲህ ከጌታ ኢየሱስ ትንሳኤ መነሳት የተባበሩ ማንም የተባበረ የለም። እሱን ለመመልከት የሄዱ ሰዎች ነበሩ። እነ ማርያም መግደላዊት፣ ሐዋርያት ዮሐንስና ጴጥሮስ፣ እዛ ጠባቂዎች አሉ። በዙሪያው ሰው ይኖራል እንግዲህ እና እርሱን ለማየት ሄደው ግን የጌታ ኢየሱስ ትንሳኤን ያልተረዱ ሰዎችም ነበሩ። እንዴት ማለት? አስቀድሞ ይነግራቸው ነበር ትንሳኤና ሕይወት እንደሆነ፣ በእርሱ በማመን ትንሳኤ እንዳለ፣ በዳግመኛው ሞት ሰዎች እንደማይሞቱ፣ እርሱም በማመን ድህነት ስላለ፣ እሱም በማመን ደህንነት ስላለ፣ ማምለጥ ስላለ ይነግራቸው ነበር። ግን ይህንን አልተረዱትም። ታስተውሉ እንደሆነ ጴጥሮስና ዮሐንስ ወደ መቃብር ስፍራው፣ ዮሐንስ ይነግረናል፣ ወደ መቃብር ስፍራው እየሮጡ ሄዱ። ትኩረትን የሚሻ ሰው እንደሆነ አስባለሁ እና መቃብር ስፍራው ላይ አልገባም፣ ወደ ውስጥ አልገባም። ጴጥሮስ ግን እንደተንደረደረ ነው ወደ መቃብር ስፍራው የገባው። ድንጋዩን ማን ያንከባልልና ጥያቄ የለም። ምክንያቱም የጴጥሮስ ባህሪ ችኩልነት ነው፣ በጣም ሆት ነው። ሩጦ ተንደርድሮ ነው የገባው። እነ ማርያም መግደላዊትንም አይታችሁ ከሆነ በጣም የእምነት ሰዎች እንደሆኑ አስባለሁና በጣም ማን ያንከባልልናል? ጭንቀት አለ። በምን አይነት ሁኔታ ውስጥ ሆነን ነው ጌታ ኢየሱስን የምናየው? ሬሳውን ነው እያሉ ያሉት እንግዲህ። እንዴት በምን አይነት ሁኔታ ነው? እነዛን ጠባቂዎች እንዴት አድርገን ነው የምናልፈው? የእምነት ሰዎች ናቸው እነዚህ ሴቶች። አሁን ጌታ ኢየሱስን በህይወታችን ላይ ጌታ ኢየሱስን በአብያተ ክርስቲያናትም ውስጥ ሊሆን ይችላል ጌታ ኢየሱስን ለማየት የሚመጡ ሰዎች አሉ። ድንቅና ተአምራትን ሲያደርግ እንመልከት የሚሉ ሰዎች እንደሚኖሩ አስባለሁ። ፕላስ ደግሞ እስኪ የእውቀት ሰዎች አለ አይደል፣ ለመታዘብ የእውቀት ሰዎች፣ የሽምደዳ ሰዎች፣ ህይወት የሌላቸው ሰዎች እንደሚኖሩ አስባለሁ። ፕላስ ደግሞ በዛም መካከል ቅሬታ የሚሆኑ የእምነት ሰዎች እንደነ ማርያም እንደነ መግደላዊት ማርያም አይነት ሰዎች እንደሚኖሩ አስባለሁ። እዛ የመቃብር ስፍራ ውስጥ እንደዚህ አይነት ሁኔታ ነበር። ግን ከዚህ መካከል እነርሱ በሚያስቡት ሁኔታ ሳይሆን ጌታ ኢየሱስ ከሙታን መካከል የተነሳው እነርሱ በሚያስቡት ሁኔታ አይደለም። ሽቶም አላስፈልገውም። መጀመሪያውኑም ጌታ ኢየሱስ የሚበሰብስ አይደለም። ሽቶ የሚያስፈልገው ለሚሸት ነገር ነው፣ ለሚበሰብስ ያው የሆነ ሽታ ስላለው ያ እንዳይገማቸው ነው እነዛ ሰዎች ሽቶ ይዘው ሄዱት። ግን እሱ አላስፈልገውም። ገና ከቤት እሱ ተነስቷል። ምን ትፈልጋላችሁ? መልአኩም እንደዛ ነው አይደል? እርሱ እንደተናገረ ከሙታን መካከል ተነስቷል። በዚህ የለም
በዚህ የለም። ተስፋችን በዚህ የለም። ከሙታን ተነስቷል። እርሱን ነው የሚሹት እነሱ። እንዴ ወስዳ ጠባቂውን እንደሱ ነው አይደል? እናንተ ወስዳችሁት ከሆነ ባካችሁን ሽቶን ነረጭና ሽቶውን ቀባውና ባካችሁ ከወዴት እንዳለ ንገሩን ነው ነገሩ። ቀላል ነገር የመጣበትን ዓላማ የረሱ ይመስለኛል። የመጣበት ዓላማ ሊሞትና ሊነሳ ነው። ሌላ ፐርፐዝ የለውም። ሰዎችን ሊያድን ነው። ከጨለማ ሊያድን ነው። ከዘላለም እርግማን ሊያድን ነው። ለሕያው ተስፋ እኛን ሊያጨን ነው አይደል? ጴጥሮስም እንደዛ ነው አይደል? ለሕያው ተስፋ በጣም ረጅም የሆነ ተስፋ እኮ ነው። አንተ ኤርሚ እያነሳህ እንደነበረው እምነት ተስፋ ስለምናደርገው ነገር የሚያስረግጥ ታንጀብል ነው አይደል? ጳውሎስም እንደሚለን የሚያስረግጥ ነው፣ እውነታ ነው። የማናየውን ነገር እንደምናይ አድርገን የምንቀበለው። አብርሃም አመነ። አስቀድሞ አብርሃም እምነቱ ነው ተስፋ ሆኖ የተያዘለት፣ እምነቱ ነው ጽድቅ ሆኖ የተቆጠረለት። ለኛም እንዲሁ የኢየሱስ ከሙታን መነሳት ወይም የኢየሱስ ትንሣኤ ለኛ ጽድቅ ሆኖ ተቆጥሮልናል። ይሄ ጽድቅ ዘላለማዊ ጽድቅ ነው። የማንጸጸጥበት ጽድቅ ነው፣ ወይም የማናመካኘው ጽድቅ ነው። ጎደለ ብለን የሆነ ነገር የምንሞላበት ጽድቅ ነው። እኛ ልንሞላበት የምንችል ጽድቅ ነው። ማረጋገጫ ያለው ጽድቅ ነው። እንዴት ነው? በዚህ ጽድቅ ላይ እኔ ለመጽደቅ የምጨምረው ነገር የለም። የማዋጣው ነገር የለም። የማዋጣው ጾም የለም። የማዋጣው ስግደት የለም። የማዋጣው መባና መስዋዕት የለም። ኦልሬዲ ጽድቅ የተከናውኗል። ይህንን ጽድቅ ማረጋገጫ የሰጠኝ ራሱ ጌታ ኢየሱስ ነው። በምን? በትንሣኤው ማለት ነው። በዚህ ትንሣኤ በኩል እኔ ጸድቄያለሁ፣ ከዘላለም ቁጣት ድኛለሁ፣ ከዘላለም ርግማን ተርፌያለሁ፣ የእግዚአብሔር ልጅ ተብያለሁ። በእግዚአብሔር ኢየሱስ ክርስቶስ ባለበት በእግዚአብሔር አብ ቀኝ በኩል ከክርስቶስ ጋር ሆኛለሁ ማለት ነው። ይሄ ለኔ ዋስትና ነው፣ ማረጋገጫ ነው አይደል? ማረጋገጫ ነው። እንግዳውም ባርሻ ቅድም እያነሳ ነበረ። እኛ አሁን የምናወራው ክርስትና እያልን የምናወራው ያለ ትንሣኤ ክርስትና የለም። ያለ ትንሣኤ ስብከታችን ከንቱ ነው። ያለ ትንሣኤ አሁን የምንዘምረው ዝማሬ ከንቱ ነው። ያለ ትንሣኤ የሞተ ጌታ እናመልክም። እኛ ከሙታን መካከል የተነሳ በእግዚአብሔር አብ ቀኝ ያለ እርሱን ነው የምናመልከው። ራሱ እግዚአብሔር የሆነ እርሱን ነው የምናመልከው። ስለዚህ ትንሣኤያችን በጣም ብዙ ተስፋ ያለው የዘላለምን ሕይወት የወረስንበት ወርሰን አሁን በማረጋገጫ እርሱን ወርሺፕ የምናደርግበት የምናመልክበት፣ ለእርሱ የምንጓደድበት፣ ዝማሬና ቅኔን የምናመጣለት እርሱ ጌታ ነው። ስለዚህ እርሱ ጌታ ከሙታን መካከል ተነርሷል። የተወደዳችሁ ቅዱሳን ጸጋና ሰላም ይብዛላችሁ። በእውነት ግሩም የሆነ ቆይታ እያደረግን ነው። ጌታ የተመሰገነ ይሁን። ይስፋዬ እግዚአብሔር ይባርክህ። በጣም 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 ጥሩ። በትንሣኤው ምን አገኘን የሚል ነገር ነው እየተነጋገርን ያለ ነው። በትንሣኤ ደጋግመን እንዳልነው በትንሣኤ ጽድቅን አግኝተናል። ይሄ በነገራችን ላይ ክርስትና የተተከለበት መሰሶ ነው። ይሄ የተነቀነቀ ማለት ሌላ ተአምር ነው የሚፈጠረው። አይሆንም። ለዛ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15ን ሲናገር የወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይልና እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጧችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ከዛስ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ይሄንን ነው የሰጠኋችሁ። ይሄ የቆማችሁበት መሰረት ነው፣ የተደላደላችሁበት መሰረት ነው። በቃ ይሄ የማያረገርግ መሰሶ ነው፣ የክርስትና መሰሶ። በዚህ ምን አገኘን? ክርስቶስ ተነሳ ብለን ስናምን ምን አገኘን? ጥቂት ነገር እንናገር። አንደኛው እኛ የመነሳት ተስፋ አለን። በቃ የኛ ተስፋ የኛ ትንሣኤ የተረጋገጠ ነው። ልብ አድርግ፣ ኢየሱስ ከሙታን መሃል ነው የተነሳው አይደል? ከሙታን መሃል ስፋዬ ቅድም ስትል ነበር፣ የሞቱ ሰዎች አሉ። ከሞቱት መሃል ነው ጌታ ኢየሱስ የተነሳው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 አሁን ግን ክርስቶስ ምን ላሉት ላንቀላፉት ምን በኩራት ሆኖ ከሙታን ተነስቷል። ሞቱ በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል አለ። በኩራት ነው እሱ። በኩር ከሆነ ሁለተኛዎቹ እነማን ነን? እኛ ነን የምንነሳው። አሁን የምንጠብቀው አንድ ተስፋ አለን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 51 ጀምሮ
እንደገና በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ ስለኛ ትንሣኤ ይነግረናል። ስለኛ ትንሣኤ ይነግረናል። ልብ አድርግ። ምንድነው የሚለው? እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን ምን አንልም፣ አናንቀላፋም፣ መለከት ይነፋል። በኋለኛው ምን ይሆናል? መለከት ይነፋል። እኛ ምን እንሆናለን? ከሙታን መሃል እኛ ምን እነሳለን። ልክ እንደዛ እኮ እኛ ምን እነሳለን። ይሄ ፊተኛው ትንሣኤ ይባላል። ለኛም ይሆነው ኢየሱስ እንደሞተና እንደተነሳ ካመን ይላል አንደኛ ተሰሎንቄ ምዕራፍ 4 ላይ ምዕራፍ 4 ቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ክርስቶስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና ሕያዋን ሆነን የምንቀረው ያንቀላፉትን አንቀድምም አይደል እንዴ? ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱ ማለት አምነው ኢየሱስን አምነውት የሞቱ ማለት ነው። በክርስቶስ የሞቱ ማለት ምክንያቱም ሰው በራሱም ይሞታል፣ በሃይማኖት ትምህርትም ይሞታል ማለት አቴቴውን ቃልቻውን ምኑን ሲያመልክ ሰው ይሞታል። በክርስቶስ አምኖ የሞተ ሰው ይነሳል። ምክንያቱም ኢየሱስ ትንሣኤ ነው። ልብ በል፣ ትንሣኤ በዓል አይደለም። ትንሣኤ ክርስቶስ ኢየሱስ ራሱ ነው። ለማርታም ለማርያምም ያላቸው ምንድን ነው? ትንሣኤና ሕይወት እኔ ነኝ እንጂ ትንሣኤ ቀን ነው አላለም። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ በጌታ የሞቱ አስቀድመው ምን ያደርጋሉ? ይነሳሉ። እኛ ከዛስ ምን እናደርጋለን? በድንገት በቅጽበት ዓይን እንለወጥና እሱን ለመቀበል በደመና እንነጠቃለን። እንዲህ ሁልጊዜ ከእርሱ ጋር እንሆነ። ስለዚህ አንዱ ትንሣኤ ያመጣለን ሕያው ተስፋ እኛ ምን መሆናችን ነው? መነሳታችን። እንነሳለን። ኢየሱስ ከሙታን መካከል እንደተነሳ እኛም ከሞቱት መካከል እንነሳለን። በራእይ ዮሐንስ ምዕራፍ 20 ትምህርት መሰረት ደግሞ ይሄ ፊተኛው ትንሣኤ ተብሏል። ፊተኛው ትንሣኤ ያለው ብፁዕ ነው ተብሏል። ይሄ ፊተኛው ትንሣኤ ያለው ብፁዕ ነው፣ እድል ነው። ምክንያቱም ሁለተኛው ትንሣኤ ለፍርድ ነው፣ እኛ ደግሞ ለክብር ነው። ክብር ለጌታ ይሁን። ስለዚህ በትንሣኤ ተስፋ እንዳለን እናውቃለን፣ ወይም በትንሣኤ ተስፋ እንዳለን እናምናለን። ኢየሱስ ተነስቷል ስንል እኛም ምን እናደርጋለን? እንነሳለን እያለን ነው። ለዚህ ነው ትንሣኤ ነው ኢየሱስ ራሱ። ለምሳሌ ስለ ዘላለም ሕይወት ስታወራ ራሱ የዘላለም ሕይወት ኢየሱስ ነው። ትንሣኤ ራሱ ኢየሱስ ነው፣ ቀን አይደለም። የተለየ የትንሣኤ ቀን ኖሮ ምናምን የምታከብረው ነገር አለ። ራሱ ኢየሱስ ትንሣኤ ነው። ራሱ ማንነቱ በእርሱ የሚያምን ሰው ትንሣኤ አለው የሚለውን ነው። እያጠቃለለን እንምጣ እስቲ። ትንሣኤውን ዛሬ የሚያስብ ሰው በምን አይነት ሁኔታ ውስጥ ሆኖ ሊያስብ ይገባል? ትንሣኤን ሲያስብ ክርስቲያን በምን አይነት ሁኔታ ውስጥ ሆኖ ሊያስብ ይገባዋል? ወንድም ባህሩ። እሺ፣ ተባረክ ኤርሚዬ፣ ተባረክ ይስፋዬ። በጣም ደስ የሚል ውይይት እያደረግን ያለ ነው። እንግዲህ ትንሣኤውን ኤርሚ ተናግራል። ቀን አይደለም፣ ትንሣኤ ራሱ ክርስቶስ ነው። ትንሣኤ ብለን የምናከብረው ቀን የለንም። ትንሣኤ ራሱ ክርስቶስ ነው። ስለዚህ እርሱን ማወቅ ደግሞ ቢሞት ሕያው የሚሆንበትን ማንነት እሱን እየተናገረን ያለ ነው። በእርሱ ሰዎች ቢያምኑ ሕይወት እንዳላቸው እየተናገረን ያለ ነው። ስለዚህ ትንሣኤ ብለን የምናከብረው ቀን የለንም። በዚህ ቀን ውስጥ ሰዎች እንዲያስቡ የምንፈልገው ራሱ ትንሣኤ የሚባለውን ነገሩን እያሰቡት እንዲቆዩ የምንፈልግበት ነገር አለ። ለምሳሌ አንደኛው ትንሣኤ በዓል እንግዲህ ያው ኢትዮጵያ ውስጥ ነው ያለነው። በዓላት ይከበራሉ፣ ልማድ አለን። ቀናትን የማክበር በዓላትን የማክበር ልማድ አለን። ስለዚህ ትንሣኤን ስናከብር እንደ አማኝ ልናከብርበት የሚገባ ማንነት አለ ብዬ አስባለሁ። እኔ እርሱም ምንድን ነው? ኢየሱስ ክርስቶስ ለሞተበትና ለተነሳበት ዓላማ አማኞች ሊኖሩ ይገባል ብዬ አስባለሁ። ኢየሱስ ክርስቶስ የሞተበትና የተነሳበት ዓላማ ምንድን ነው የሚለውን ከቅድም ጀምሮ ስናነሳ ነበር። ስለ ኃጢአታችን ሞቶ እኛን ስለማጽደቅ ደግሞ ተነስቷል። ስለዚህ ይሄ የተቀየረ ማንነት ውስጥ የምንኖረው ህይወት ነው። በተሻገረ ማንነት ውስጥ የምንኖረው ህይወት ነው። በዚህ በተሻገረ ማንነት ውስጥ የምንኖረው ህይወት አሮጌውን ህይወት እያስናፈቀን በአሮጌ ማንነት እየኖርን የምናከብረው ወይም ደግሞ ትንሣኤ ነው ብለን በዓል ለማክበር ተቀምጠን ግን ደግሞ ባልተነሳ ማንነት፣ ሕያውነት ባጣ ማንነት፣ በሞት ማንነት ውስጥ የሚኖረውን ያንን የህይወት ምልልስ ውስጥ ሆነን ትንሣኤን ብናከብር እንደው ከቀን አክባሪነት የዘለለ ምንም ፋይዳ የለውም። ስለዚህ
ትንሣኤን ስናከብር ሰዎች ትንሣኤ የሚባለውን ስናስብ ቅድም ቀን አይደለም ራሱ ክርስቶስ ነው ብለናል። ስለዚህ የኢየሱስ ክርስቶስን ትንሣኤ ስናስብ ደግሞ ህርገቱ አለ አይደለ? ከህርገቱ በኋላ መምጣቱ ተነግሮናል። እኛ ዛሬ ከ2000 ምናምን ዓመት በኋላ መምጣቱን እንጠብቃለን። ከኛ ቀድመው ኢየሱስ ክርስቶስ በአካል ያገኙት ሰዎች ይመጣል እያሉ በዝግጅት የኖሩት ህይወት ነው። ስለዚህ እኛ አሁን ላይ በዛ በመጠባበቅ ህይወት ውስጥ መኖር አለብን ብዬ አስባለሁ። ያ የመጠባበቅ ህይወት፣ ያ የተባረከ ተስፋ ኢየሱስ ክርስቶስ ይመጣል። ስለዚህ ሬዲ መሆን አለብን ብለን ስንል ቅዱስ ሥጋውን ክቡር ደሙን በመውሰድ ተዘጋጅተን እንጠብቅ ምናምን የሚባል ነገር አለ ማለት ይሄ የሆነች ወቅት ጠብቀን ያ ማንነት ኦልሬዲ አለ። በዛ ማንነት ውስጥ እሱን ተስፋ በማድረግ መጠበቅ ነው። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ያለው እሱን አይደለም የሚነግረን። ኃጢአተኝነትንና ዓለማዊ ምኞትን ያስካደ የተባረከው ተስፋችንን እርሱም ክርስቶስን እየጠበቅን የምንኖርበት እግዚአብሔራዊ ህይወት የምንማርበት ነው። ስለዚህ ትንሣኤን ስናስብ ክርስቶስ ተነስቷል ብለን ስንል ይመጣል፣ ቅጽበታዊ ነው። ሰዓቲቱን ማንም አያውቃትም። ስለዚህ በዝግጅት የእውነት እርሱን ለመቀበል ባለ ጉጉትና ተስፋ በጽድቅ እና በብርሃን በመመላለስ የምንኖረው ህይወት ሊሆን ይገባል ብዬ አስባለሁ። እርሜ ሲጀመር ኢየሱስ አክብሩልኝ ያለው በዓል አለ ወይ? እንደው ነገሩን ካነሳ ነው አይቀር ተብሎ ነው። ለምሳሌ የሐዋርያት ሥራ መጽሐፍ የሐዋርያት ህይወት ኑሮ ነው። ኦልሞስት ወደ 35 ዓመት 40 ዓመት ገደማ ያካልላል አገልግሎታቸው። ከ20 ዓመት በላይ ነው ባጭሩ። ወደ 40 ዓመት ታንኪው እንደዛ ያካልላል። ከ30 ዓመት እስከ 40 ዓመት እንኳን የሐዋርያት ህይወት ያካልላል ብለን ብንል በሐዋርያት ሥራ ታሪክ ውስጥ የኢየሱስ ልደት፣ የኢየሱስ ስቅለት፣ የኢየሱስ ጥምቀት፣ የኢየሱስ ትንሣኤ፣ ሞት እያለ የታሰበበትን አንድ ኤክስፒሪየንስ መጥቀስ አትችልም። እነዚህ ቀናት ተቆጥረው ለብቻ የሚከበሩ በዓላት ለብቻ እንዲከበሩ ቤተክርስቲያን ከአሕዛብ የወሰደችው ልማድ ነው። በቃ በጊዜ ሂደት የገባን ነገስታቶች ልደት በዓለ ሲመታቸውን ያከብራሉ፣ ልደታቸውን ያከብራሉ። ያ ሲሆን የእኛስ ንጉሥ እንዴት አይከበርለትም በሚል በጎ ፈቃድ የገባ ነው። ስህተት ነው ምናምን እያልን አይደለም። ያንን በማክበሩ ሰው የዘላለም ህይወት ያጣል፣ ያንን በማክበሩ ሰው አልዳንም ድኗል የሚል ሌቭል ውስጥ እየገባን አይደለም። ግን ይሄ የበዓል መባቻ ቀኖች የሆኑ እንደዚህ የሐዲስ ኪዳናዊ ትምህርቶች አይደሉም። እና ትኩረት የምናደርገው ምኑ ላይ ነው? ማንነት ላይ ነው። ክርስትና ትኩረት የሚያደርገው ማንነት ላይ ነው። ያ ማንነት ትንሣኤ ስንል ማን ነው ትንሣኤ? ኢየሱስ። ስለዚህ እሱን ስናከብር ተግባራዊ የሆነ ህይወት ወይም ተግባራዊ የሆነ ምላሽ መስጠት አለበት ማንነታችን። እሱን ነው እያነሳን ያለ ነው። ለምሳሌ ያህል አንዱ ትንሣኤን የሚያምን ሰው በአዲስ አስተሳሰብ ሊመላለስ ይገባዋል። ትላንትና ሱሰኛ ነበር ሰው፣ ዛሬስ? ትላንት ይጠጣ ነበር፣ ዛሬስ? ትላንት ገዳይ ነበር፣ ዛሬስ? ትላንት በዝሙት ይተኛ ነበር፣ ዛሬስ? አዲስ አስተሳሰብ፣ አዲስ ህይወት። ምክንያቱም ኢየሱስ ከሙታን ምን ሆኗል? ተነስቷል። እኔ ምን ብያለሁ? በክርስቶስ በማመኔ ጸድቅ ያለው እሱ ስለኛ እኛን ለማጽደቅ ነው የተነሳው። ስለዚህ ዛሬም ሰው ትንሣኤን እያከበረ ኃጢአት ባለበት እግዚአብሔር በማይከብርበት የህይወት መንገድና ምልልስ ውስጥ ቢኖር ትንሣኤን እያከበረ ነው ወይ ሰውየው? እንዴ ጾሙን በመጠጥ የሚፈታ ከሆነ ጾሙን በዝሙት የሚፈታ ከሆነ አቦ ጾም ተፈቷል እኮ ፈታም በልብሎ ለስጋው እንትን የሚል ከሆነ ይሄ ነገርስ እንዴት ይታያሉ እንደሚስፋል? በጣም የሚገርም ነው አይደል? በጣም የሚገርም ነው። እውነትም ነው። ደግሞ ምድሪቱ ላይ ያለ የሃይማኖተኛ አስተሳሰብ ያለው የትኛውም ሰው የሚያደርገው ነገር ነው። ኢየሱስ መብልና መጠጥ አይደለም። ትንሣኤ መብልና መጠጥ አይደለም። ትንሣኤ ዳንኪራ አይደለም። ሌላውም ነገር አይደለም። ትንሣኤ ማንነት ነው። የክርስቶስ ኢየሱስ ማንነት ነው ትንሣኤ። እኛ ከዛ አካል ነው የተወዳጀ ነው። የትንሣኤ በዓል ሲጀመር የሚከበረው በዓመት አንዴ አይደለም። ቀን ተቆጥሮ በዓመት አንዴ አይደለም ትንሣኤ የሚከበረው። የሁል ጊዜ የምናስበው ተስፋችን ነው ትንሣኤ።
አይደል? የሁል ጊዜ የምናስበው ትንሣኤያችን ነው። ትንሣኤ ሰዎች ምናልባት ጾም ጾመው ትንሣኤ በዓልን ለማክበር በተለያየ አይነት መስመር ይሰማራሉ። ትንሣኤን መብልና መጠጥ አድርገውት አይደል? ጌታ ኢየሱስ እኮ ይሄንን ያክል ዋጋ ከፍሎ ይሄንን ያክል መሪር መንገድ የተጓዘው ትንሣኤያችን ለማድረግ ነው እንጂ እርድ እንድናቀርብለት አይደለም። የተከሸነ ነገር እንድናቀርብለት አይደለም። እኛን ገንዘብ ለማድረግ ነው ትንሣኤ ያደረገው። ስለዚህ አሁንም ይሄንን መልእክት የምትመለከቱን ሁላችሁ በተለያየ ስፍራ ያላችሁ ይሄንን በዓል እናከብራለን ብላችሁ የተነሳችሁ ሁላችሁ በዓላችን ኢየሱስ ነው። በዓል ትንሣኤያችን ኢየሱስ ነው፣ እርድ አይደለም። ከዛ በተሻለ ምናልባት ማረዱ፣ መብላቱ፣ መዝናናቱ ይሄ ሽፌሽታው ያለ ኃጢአት ከሆነ ምንም ላይሆን ይችላል። ነገር ግን ከእርሱ ከጌታ ጋር ካልተገናኘን አሁንም መልሶ ደጋግሞ ያው በዛው አይነት የህይወት ስርዓት ነው የምንንቀሳቀሰውና ጌታ ኢየሱስ ክርስቶስን ለማግኘት የትንሣኤያችን ዋና ለማግኘት ከትንሣኤው ጌታ ጋር መገናኘት ይሁንልን። በክርስቶስ ኢየሱስ ጸጋ ይብዛላችሁ። የተወደዳችሁ ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እያለን ያለነው ይሄንን ነው። ትንሣኤ ጌታ ኢየሱስ ከሙታን ተነስቷል። ስለዚህ ዛሬ በልዩ ልዩ ተስፋ መቁረጥ ውስጥ ያለች ነፍስ ሰው አያየኝም፣ ሰው አላየኝም፣ እግዚአብሔርም አይወደኝም፣ ሰውም እግዚአብሔርም ጀርባቸውን ሰጥተውኛል የሚል ምናልባት በገንዘብ ማጣት፣ ምናልባት በፍቅር ማጣት፣ ምናልባት በልጅ ማጣት፣ ምናልባት የሚወዱትን ሰው በሞት በማጣት በሐዘን ድንኳን ውስጥ ያሉ በልዩ ልዩ አይነት እንግዲህ ሰው በምድር ሲኖር እሾህና አሜክላ በምታበቅል ምድር ውስጥ ልዩ ልዩ እሾህና አሜክላ በህይወት ውስጥ ይበቅላል። በዛ ሁሉ ውስጥ የሚኖር ሰው አንድ የምስራች እንንገራችሁ፣ ኢየሱስ ከሙታን ተነስቷል። ተነስ ከተስፋ መቁረጥህ አለ። እሱ የእግዚአብሔር ልጅ ነው እና እኛን የእግዚአብሔር ልጅ ለማድረግ የኃጢአታችንን ዋጋ የከፈለው ጌታ ኢየሱስ እርሱ እኛን ወደ ራሱ ለማቅረብ ከሙታን ተነስቷል። ስለዚህ በእርሱ በማመን ተስፋችን ይቀጠል። በእርሱ በማመን ከኃጢአት መደብ ላይ እንነሳ። እንደገና ይሄንን ቀን በልዩ ሁኔታ ሰው ለማክበር ይወጣል፣ ይገባል። ቅድም ይስፋዬ እንዳልከው ነው ትንሣኤ። እኔ ሰው በምንም አጋጣሚ ይብላ እንኳን በላ አይደለም እንዴ? እግዚአብሔር ይባረክ። በጣም ነው ደስ የሚለው። ይብላ ሰው ምን ችግር አለ? ድሆችም ይመገቡ፣ በእውነት ቤቱም ደስ ይበለው፣ ሞቅ ይበል፣ ምንም ችግር የለውም። ግን ትንሣኤ ማንነት ነው። ትንሣኤ ክርስቶስ ኢየሱስ ይባላል። እሱም በማመን ብቻ የዘላለም ሕይወትና ክብር ይገኛል። ትንሣኤ አነቃቂ ንግግር አይደለም፣ እምነት ነው። የሚያነቃቃ ንግግር አይደለም እየተናገርናችሁ ያለ ነው። ትንሣኤ ራሱ ክርስቶስ ነው። በክርስቶስ ያልተነቃቃ ሰው በየትኛውም ንግግር አይነቃቃም። በክርስቶስ ኢየሱስ ከወደቀበት ያልተነሳ ተስፋ ከመቁረጥ ያልተነሳ ሰው ምንም ነገር ቢነግሩት አይነቃምና ጌታ ኢየሱስ ራሱ ሕይወት ነው። በእርሱ በማመን የዘላለም ሕይወት ይብዛላችሁ። ጌታ የተባረከ ይሁን። መልካምና የተወደደ ጊዜ አሳልፉ። ይህንን የሚጠቅም መልእክት ለብዙዎች በማጋራት አገልግሎታችን አጋር እንዲሆኑ እንጠይቃለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ተባረኩ።